አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? በተለይ ሳውዲዎች አላችሁ ወይ? በእናታችሁ አላችሁ? ለመሆኑ እንደው በህይወት አላችሁ ወይ? ሰሞኑን እኮ ነቀልን፣ ታመምን እንዴ! አረ ስንት አመት በቃ በሰላም ኑረን እንንቀል። አሁን እንደው ነቀልን እኮ ምን ይሻለናል? ወዴት እንሂድ እንዴ? ሰላም ኑረን አተንም እየኖርን አግኝተንም እየኖርን ችግሮችን ሁሉ እያሳለፈን ሳለ አሁን በስተመጨረሻ እንገባለን ጨረስን ልንሄድ ነው ብለን አፋፍ ላይ እንደቆምን አሁን ሲቃማ ብለው አንጥተው አሁን የሚያሳብዱ ምን ይባላል አላችሁ? ግን እኔ በህይወት እኔ መኖራችሁ ራሱ ይመስገን ነው። ምክንያቱም በጣም እንጃ አሳሳቢ ጉዳይ ላይ ነው ያለ ነው ብዙዎቻችን ማለት ነው። ወላሂ ላዚም የኢቃማ ጉዳይ እኔ እንጃ አንዱ ብር የለኝም ይላል። እኔ ሰሞኑን እየተዝናናሁበትም ነው። እኔንማ አሞኛል ሁሉ ይኸው አሞኛል። በቃ ምን እንደሆነ አላውቅም። እሱ ከተወራ ጀምሮ እየተጨናነቅኩኝ ይሁን አላሁ አለም። አንዱ ከፊል የለኝም ይላል። አንዱ ደግሞ አንዷ ከፊል የለኝም ስትል፣ አንዷ ደግሞ ብር አጣሁ ትላለች። አንዷ ደግሞ ብር አለኝ ስትል፣ አንዷ ደግሞ ትላለች ቁጥር የለኝም ትላለች። አንዷ ፓስፖርት የለኝም ትላለች። እና ሳይነገረን በመሆኑ ድንገተኛ ነገር ስለሆነ በጣም ከባድ ሆኗል። እና እህቶቼ እኔ በዚህ መካከል ያው እንደው እንደ ቀልድ አድርጌ ብገባም በሳቅ መልኩም ልነግራችሁ ነው። ይህን ያክል አመት ኖረናል። እንግዲህ በሰላም ኖረናል። አልሐምዱሊላህ ረብል ዓለሚን። ሁላችሁም በምታምኑት በእምነታችሁ አመስገን መቻል አለባችሁ። ሁሉም ያው የፊ ነው። አንዱ 3 አመት፣ አንዱ 4 አመት፣ አንዱ 5፣ አንዱ 10፣ አንዱ 11፣ አንዱ 13 በቃ እስከ 20 እስከ 30 አመት የኖረ ሰው አለ። ህጋዊ ሳይሆን ምንም አይነት ወንጀል ሳንሰራ ማለት ነው። እና ዋናው እሱ ነው፣ ሰላም መኖራችን ነው። አላህ ካለው እኛ ፈልገነው ሳይሆን ሳንፈልገው መጥቷል ይሄ ነገር። በፈለግነው ሰዓት እንደውም አልመጣም ማለት ነው። እና አሁን አላህ ደግሞ ፈቅዶት እሱ ወስኖ መቼም አንድን ነገር የሚከለክለን ለኸይር ነው፣ የሚያመጣልንም ለኸይር ነው የሚሰጠን ያንን ነገር። እና ያንን ብላችሁ የምታምኑ ከሆነ በቀደምና ቀድር የምታምኑ ከሆናችሁ አሁን በመጣው ነገር እድላችሁ ሞክሩ። በቃ መሞከር ጥሩ ነው። በተለይ እኛ ትንሽ ቆየት ያልን ልጆች ወጣን ቆየት ያልን ልጆች ስለ ሀገራችን ስለማናቅ ብዙ እዛ ሄደን ከመደንገጥ ሄደን ከተመለስን በኋላ ብንወስን ሄደን ለመኖር ብንወስን አሪፍ ነው። ብሩ ምንም ማለት አይደለም። ምክንያቱም እኛ ለሰው አሁን በባህር መጡ ቢሉን ወይ አመመን ቢሉን የሆነ ነገር ቢሉን የምናጠፋው ብር ነው። ያን ያክል ብዙ ብር አይደለም የተጠየቅነው። አልሐምዱሊላህ። እና አሰሩ ማለት ነው ከቻላችሁ። ካልቻላችሁ ደግሞ በሆነ ምክንያት የሚቀርባችሁ ከሆነ ምንም መበሳጨትም መናደድም አያስፈልግም። ይሄን ያክል ምንድን ነው እንዴ? የሆነ አጋጣሚ ሆኖ መጣልን እንጂ ቁቁ ብሎ ብለን እኮ በቃ ይሄን ህግ ውረድ ብለን አልቀሰን እኮ አይደለም ይመጣልን አይደል እንዴ? መጨነቅ አያስፈልግም። እኔ ልላችሁ የፈለግኩ ምንድነው አትጨናነቁ ማለት ነው። መጨናነቅ ራስን መጉዳት ነው ወደ ሌላ ነገር። እንደውም እንደዚህ ስንጨናነቅ ለዘብር ይሄን ያክል ለዋጣ ነው ወይ ብሎ የሚጨነቅ ሰው አለና በዛን ሰዓት ብትታመሙ ወደ ሐኪም ቤት መሄጃ ይሆናል ብሩ ማለት ነው። እና ራሳችሁን ጠብቁ። ሁን ያለ ይሆናል። እንደኔ ዳባችሁን ግግር እያደረጋችሁ እንደዛ አሰማምራችሁ እየበላችሁ መኖር ትችላላችሁ ማለት ነው። እኔ ዛሬ ያው ዳቦ ጋግሬያለሁ። ገና እቃማው ተስተካክሎ ሳይመጣ እቃማው ተስተካክሎ ከመጣ በኋላ ነበር አሁን ይሄን ዳቦ መቁረስ ያለብኝ። በድጋሚ ግን ኬክ ይዤ እመጣለሁ። ለዛሬ ዳቦ አብረን እንቆርሳለን ማለት ነው። ይሄ ቀራር ስለወጣ ብቻ የምስጋና ማለት ነው። ደግሞ ሲሳካ ኬክ እንቆርሳለን። ደግሞ ከቀረም እንቆርሳለን። እንዳንተውም ከቀረ ራሱ እንቆርሳለን። ምንም ችግር ስለሌለ እና ሀባቤ ብዙም አትጨናነቁ። ሸቃላ ለመሆን እርግጥ ሸቃላ ክብር አለ፣ ደስ ይላል ማለት ነው። ሸቃላ ማለት በነገራችን ላይ የሚሰራ ሰው፣ ሁሉም ሰው ስራ ላይ ያለ ሰው ሸቃላ ነው የሚባለው ማለት ነው። አንዳንድ ሰዎች የሆነ ነገር አድርገው አካብደው ያሉ፣ እኛም ደግሞ ሲጠሩና አንወድም። እና ክብር ያለው ስም ነው ይሄ ስም ካወቃችሁት ማለት ነው። እና አትጨናነቁ። ፈታ የሚያደርጋችሁን ነገር እየሰራችሁ ዋሉ ማለት ነው። ይሄ 2 ቀን በጣም ሰው ጭንቀት ላይ ነው ያለው። ያባ እንዴ ያለ ያለው ነው የሚሆነው። እናንተ እንደው ላይ አትጨናነቁ። እኔ ጋርም ደውላችሁ የምትጨናነቁ ሰዎችም ተረጋጉ። እኔም እንደዚሁ ተጨናንቄ እያጨናነቅኩ ነው ሰው በነገራችን ላይ ማለት ነው። እና አለ ያለው ላይቀር የእሱ ውሳኔ ሊሆን የእኛ ማበድ ምን እንደሆነ ባላቅም፣ ነገር ግን ደግሞ
ዙሮ የፈለጋችሁትን ያሰባችሁትን አላህ ያሳካላችሁ። መሄድም የፈለገ ይሄድ ኢንሻአላህ ይሳካለት። መስራትም ዝም ብሎ የፈለገ ይስራ። እቃማውንም የፈለገ ደግሞ አላህ ያሳካለት ማለት ነው። ተስተካክሎ በእጃችሁ ይዛችሁ ፈጣሪያችሁን ለማመስገን ያብቃችሁ፣ ያብቃን። የምንፈልገው ማለት ነው ሁላችንንም እና በዛሬው ዕለት እንግዲህ እኔ ይህንን የመሰለ ምንድነው ዳቦ ጋግሬ ማለት ነው። በቃ እኩል የሆነች ዳቦ ነው የጋገርኩት። ባለሙያ ነኝ እንግዲህ እንደምታዩኝ። ይህንን ቆራርሼ ሻይን ፍልት አድርጌ እየበላሁኝ ወደ ቲክቶክ መንደርም ወደ ዩቲዩብም ሄደት እያልኩኝ እነ ታጠቅ ምን አሉ እነ ጋሼ ሚስተር ምን አሉ እያልኩኝ እየተከታተልኩ እየበላሁ ልቻለው እንጂ አልሆነም ነገሩ ማለት ነው። በላይ ያረጋችሁ ቻሉ። የኛ ልጆች ጠምረር እያላችሁ በቃ አትበሉም። ተስታችሁ ወደ ስራ ከዛ ደግሞ የሆነ ነገር ካሰባችሁ ዝም ብላችሁ ስለዛ ስለ ነገር ነው የምታስቡት። አትበሉም። ራሳችሁን አትጠብቁም። መጀመሪያ ራሳችን ስንኖር እኛ በልተን በሽታ እንዳይዘን በሽታችንን ተከላክለን ወደምንፈልግበት ደረጃ ለመድረስ መጀመሪያ እኛ መኖር መቻል አለብን። እኛ ጤነኛ መሆን መቻል አለብን። እና ምግባችሁን ብሉ፣ ባገኛችሁት ጠሪቅ ብሉ። የመዳምን ሁብዝ አንዳንድ እየበላሽ ሆድሽን አታጠማሪ። ደህና ምግብ ብሉ። ደህና ምግብ ብልት አድርጋችሁ ከዛ ኋላስ ማፊ ሙሽኪላ ምንም ብታስቡ ጤነኛ ከሆናችሁ ሁሉም ነገር ይደረስበታል ማለት ነው። እና እንደዚህ እንትን አትበሉ ማለት ነው። በጣም አትጓጉ። እና ደግሞ ይሳካል። ኧረ ካላችሁ እናንተ በተለይ እና ደግሞ አንዳንዶች አላችሁ እኛ በጠለብን በእንትን የመጣ ነው በባህር በኡምራ በምድር ሽዋ በዚያራ ቪዛ ለምን አይሰራልንም ምናምን እየሰራችሁ አይደል? እንዳይዟችሁ ቤተሰብ ማየት ነው የሚጎላችሁ። እየሰራችሁ ነው ግን ያው ቤተሰብ ለማየት ነው። ልክ አሁን ይሄ ቻንስ እንደመጣው ደግሞ ለእናንተም ቻንስ ይመጣል። አሁን በጠለብ ለመጣ ሰው ማለት ነው መጥቶ አሁን የተፈቀደላቸው ከ10 ዓመት በላይ ነው እንግዲህ የቆየው ይሄ ቀራር ከወጣ ከዛሬ ከ10 ዓመት በፊት ነበር የወጣው ማለት ነው። እንግዲህ አስቡ 10 ዓመት የሰበሩ ሰዎች አሉ። 11 ዓመት የሰበሩ ሰዎች አሉ። 13 14 ዓመት በተዘም በላይ የሰበሩ ሰዎች አሉ ማለት ነው። ህገ ወጡ ነው ምንም ሳይያዙ አንድ ቦታ ቀርቅረው እየሰሩ እዚህ ድረስ ሰብረው አሁን ዛሬ ቀን ወጣላቸው እና እያንዳንዱ ደግሞ በየጊዜው ቀራር ይወጣል። አንዴ ዚያራ ቪዛ በዚያራ ቪዛ የመጣ አንዴ ደግሞ በኡምራ ለመጣ አንዴ ደግሞ እንደዚህ በጠለብ ለመጣ አንዴ ደግሞ በሆነ መንገድ የመጣ በካምፓኒ የመጣ እየተባለ ይፈቀዳል። አንዴ በሸሪካ የመጣ እየተባለ ይፈቀዳል ማለት ነው። በየጊዜው ሁሉም ተራውን ጠብቆ ነው እና ተራችሁን ጠብቁ፣ አትቸኩሉ። ለእናንተም አላህ ቀን ያወጣላችሁ። አሁን ደግሞ ይወጣላችኋል ለተባሉት ቶሎ እንዲሳካላቸው ዱአ አድርጎላቸው ይሳካላቸው። ሁሉም እንድትሳካ ሳይዘጋ የሁሉም የልቡን መሻት ሞልቶለት ቢሳካላቸው ደስ ይላል። በተለይ ብዙ ልጆች እጃችን ላይ ብር አናስቀምጥም ወይ እንልካለን ወይ ደግሞ ወይ ቁብ ላይ ወይ የሆነ ነገር ላይ ነው እና አሁን በአብዛኛው የብዙ ሰው ችግር ብርና ከፊል ነው ችግሩ፣ ሌላ አይደለም። ብርና ከፊል ነው የብዙ ሰው ችግር ማለት ነው። እና እንግዲህ አብሽሩ ይሳካል ማለት ነው። እና በዚህ አጋጣሚ ደግሞ የኢቃማችሁን ቁጥር የት እንዳወጣችሁ ብትነግሩኝ ደስ ይለኛል። ኮሜንት ላይ ብታስቀምጡልኝ የኢቃማ ቁጥር የባለፈውን መጀመሪያ እዛ ሀገር ስትገቡ ይዛችሁ የመጣችሁትን ፓስፖርት ቁጥር እና ወይም ደግሞ የኢቃማ ቁጥራችሁን የበፊቱን የሚያሳውቃችሁ የት ጋር እንደሆነ ብታውቁ ልጆች ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ኮሜንት ላይ አስቀምጡልኝ። ብዙ ልጆች የሚፈልጉን ነገር ስለሆነ ማለት ነው። መቼም አበሻ እኮ ምቀኛ እኮ ነን። ወይ እድሉ እንዳንጠቀም ውስብስብ አድርገው ነው ራሱ የሚነግሩን። የሆነ ቦታ ሄዳችሁ ሌላ ሰው ጋር ስትሄዱ ሌላ ነገር ይላችኋል። ደግሞ ሌላ ሰው ጋር ስትሄዱ ሌላ ነገር ይላችኋል። እንዳትወስኑ በቃ ውስብስብ ነው የሚያደርጉባችሁ። እነዚህ ታዋቂ ነን እንኳን የሚሉት በትክክል አይናገሩም። በጣም የሚያናድዱት የብዙ ሰውን ጥያቄ አይመልሱም። ትንሽ ታጠቅ ነው እንጂ ደህና ነገር የሚያስተላልፍልን እና የሚያግዘን ታጠቅ ነው እንጂ ሌሎቻችሁ ወላሂ ዱርዬ ናችሁ። አንዱ ምን አለ ባለፈው የድኹልያ ፓስፖርት ከሌላችሁ አይቻልም ብሎ ነው የደመደመው። አይቻልም ብሎ 4 ነጥብ ማለት ነው። ዝም ብሎ እኮ ነው። አሁን እንግዲህ ይህንን አይተው ዝም የሚሉ ልጆች አሉ ማለት ነው። የሚተውት አሉ። እንዳልፈን ነው እንደ እናንተ ቆይ እኛ የምንበላ ራሳችን ርዝቅ ነው። ትናገሩ እንደው በአግባቡ ተናገሩ ማለት ነው። የምታውቁትን የቻላችሁትን ሁሉ በሚዲያ ላይ ነይ በውስጥ ከማለት እናንተን ቪዲዮ ስሩ። አፍ የላችሁም ቪዲዮ ስሩ። ካሜራ ወደ ራሳችሁ ማዞር ካቃታችሁ ካሜራው ወደ ግድግዳ ዞራችሁ ተናገሩ፣ ለሰው እንዲጠቅም ማለት ነው። እና በጣም የምታናድዱት በውስጥ ነይ ኮሜንት ላይ የሆነ ሰው ሲጠይቃችሁ ብዙ ሰው ከስራችሁ የሆነና እየጠየቃችሁ እያለ በውስጥ ነይ። ስንቱን ነው በውስጥ ነይ የምትሉት እናንተ? ያማችኋል እንዴ?
እና እኔ በጣም ነው ያናደዳችሁ። የሰሞኑን አሳምማችሁኛል ማለት ነው። እናንተ በተለይ በውስጥ ነው የምትሉ ሰዎች ቅንጭላቴን ያሳመማችሁኝ እና እኛ ዙሮ አለ ያሉ አይቀርም ተሰራ ብሎ ከሆነ ይሰራል። እኛ ብዙም አንፈልግም በነገራችን ላይ ግን እንሞክራለን ብለን አስበናል ማለት ነው። በጣም የምትፈልጉ ሰዎች ደግሞ እንግዲህ አለ ይሆናችሁ አለ ይገዛችሁ ይሳካላችሁ። ካልተሳካም ደግሞ ያው እንግዲህ ምንም ማለት አይደለም። እና እላችኋለሁ ዛሬ ዳቦዬን እንዴት አያችኋት? በጥቁር አዝሙድ መጋልማ ሆና የባለሙያ ዳቦ በነገራችን ላይ እንደዚህ ነው የሚሆነው። በቃ ውበቱ ራሱ በጣም ነው የሚማርከው። ማሻላ ብላፊ ያበሉኝ እና ሙያዬም ይሄንን ይመስላል። የዛሬው ውሎዬም ይሄንን ይመስላል። ሰብስክራይብ፣ ላይክ፣ ሼር አድርጉ። ላይክ የማታረጉ ሰዎች ግን እንደው ወላሂ ሰላም አለይኩም አይታችሁ ቪዲዮዬን ላይክ የማታረጉ ታያላችሁ። በቃ ከፈለጋችሁ ላይክ አድርጉኝ በቃ እና ሰብስክራይብም አድርጉኝ የምታታረጉ የምታው ልጆች ማለት ነው። ላደረጋችሁ ደግሞ በጣም አመሰግናለሁ። ያላሰባችሁትን ርዝቅ አላህ ይስጣችሁ። እጅግ አድርጌ እወዳችኋለሁ። የምታውልኝ ቪዲዮዬን ላይክ የምታደርጉኝ እንደገና ደግሞ ካስቀየምኳችሁም ካስደሰስኳችሁም ሀሳብ አስተያየታችሁን ኮሜንት ላይ የተማረ ሰው መቼም ይጥፋል። የተማርነው ልንጽፍ ሀሳባችንን ልንገልጽበት እንጂ ደብቀን እንዲህ እጃችንን ጨብጠን ልንይዘው አይደለም። ጻፉ። መጽሐፍ ራሱ ያጎለብታል። አልተማራችሁም? ጽሁፍ ያጎለብታል እኮ ጻፉ። በቃ ምንም ይሁን አሰላሙ አለይኩም ብላችሁ ቢሆን ጻፉ። ሌላ ነገር ካጣችሁ ማለት ነው። እና ብዙ የሚጻፍ ነገር ባይኖር እንኳን አሰላሙ አለይኩም አብሽሪ በርቺ ተብሎ ይጣፋል። እንዳልተማረ ሰው አይታችሁ የምወጡ ሰው ጤነኛ ናችሁ ግን ወይስ አልተማራችሁም ልበል እኔ? እና ጻፉ በቃ ጻፍ 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 አድርጋችሁ ውጡ። ብዙ ሀሳብ አትሰጡም መቼም እዚህ ላይ ወይም ግጥም ጣፉልኝ አላልኩም፣ ወይም ተረት ተረት ጣፉልኝ አላልኩም። በቃ ስለ ቪዲዮዬ አንድ ሀሳብ መቼም የሰው ልጅ አዳምጦ የሆነ ነገር ትምህርት ቤትም ተምራችሁ እኮ መልስ መመለስ አለባችሁ። ይሄም ደግሞ እንደዚህ አዳምጣችሁ ዝም ብላችሁ አይታችሁ መውጣት የለባችሁም። መጻፍ አለባችሁ። ይሄን እንዲህ ብታስተካክዩ፣ እንደዚህ ብትይ፣ ይሄንን ባትይ፣ ይሄን ብትይ እያላችሁ መናገር መቻል አለባችሁ። ሀሳባችሁን ማራመድ ልመዱ። ወደፊትም ወደ ሰውም ጋር ስትቀላቀሉ ሀሳብ መስጠት አትችሉም ማለት ነው። ዝም ካላችሁ አይታችሁ 100፣ 120፣ 200፣ 300 ሰው አይቶ ዝም ብሎ ይወጣል። በቃ አንድ ሀሳብ ሳይሰጡ ማለት ነው። በጣም ነው የሚገርመኝ። ወይስ ሳሰሙ ሰምታችሁ ወይስ ሳታውቁ ያልመት የማያገናዝብ ሰው ነው ሀሳብ የማይሰጠው። ምክንያቱም በነገራችን ተነፋርፍ ያለው ጉፋን ስለያዘኝና ያው ለድምፄ በጣም ይቅርታ ጠይቃለሁ። ምክንያቱም ይዞኛል ጉፋን ያመጣብኝ ደግሞ የሳውዲ ኢቃማ ምክንያት ነው። በቃ ህጃ አዝባላው ማጠገብ ግትር እንትኑ ማጠገብ ግትር በቃ ብቻ ማሰብ ስለጀመርኩኝ አሁን ቆሻሻን ቦታ ላይ ሄጄ እቆማለሁኝ። እዛም ሄጄ እቆማለሁኝ እና በቃ በምን ምክንያት እንደሆነ ያመመኝ በኢቃማው ምክንያት ነው ብዬ አስባለሁኝ። ምኑ እየሸተተኝ ማለት ነው። ምክንያቱም በፊት አሁን ልፍ 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 ፍር ምን ሴትዮ በየቦታው እየርኳውን መገተሩ ማስሪያ በቃ ተገትሬ አስባለሁኝ። ተገትሬ ብቻዬን አወራለሁኝ። የዘኔ አጠናግሮኝ ጅን መቶኝ የሚሆን ሰይጣንም ይምተኝ እንግዲህ በሽታ ጉፋንም ይዘኝ ይሆን አላውቅም። አፈፍና አድርጎኛል በቃ እና አይዟችሁ ሀባቢ አይዞን 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 አይዞን። ይሄንን ይመስላል እንግዲህ ሀባቢ ፊላ እንግዲህ አላህ በሰላም ያገናኘን። በቀጣይ ቪዲዮዬን አገር ገብቼ የምሰራላችሁ ይሆናል ማለት ነው።